አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ ሾርባ መሽሩም ልንሰራ ነው። ይህኛው ቅድሚያ ዝብደ ነው ያደረግበት። ዝብዳ አርጌው ዝብደው ሞቅ ካለ በኋላ ሽንኩርት አርጌ ያለው ማለት ነው። ብሮኮሊና እንትኑ ይሄ ምንድነው መሽሩሙ ለግማሽ ሰዓት ለብ ባለ ውሃ ዘፍዝፈነዋል ማለት ነው። ለብ ባለ ውሃ ቆሻሻው እንዲህ ይነሳለት። በዚህ መልኩ ዘፍዝፈነዋል። ኢንሻአላህ ኔክስት አሳያችኋለሁ ማለት ነው። ያው ቅድሚያ ብሮኮሊ ይጨመራል። ብሮኮሊ አይደለም መሽሩም ይጨመራል። ከዛ ፍልፍል አስወድና ጨው ብቻ ተደርጎ ነው ጥብስ የሚደረገው ማለት ነው። አብሮ ከሽንኩርቱ ጋር ከበሰለ ካበቃ በኋላ ነው ብሮኮሊው የሚጨምረው ማለት ነው። እሱ ተሎ ፍርፍር ስለሚል ሩቢያን ባድ እንሰራለን። ሩቢያን ጋተ ነው ያለችው ሴትያ። ሩቢያን ጋተ ማለት ያው እንደ ከታች ነጭ ሩዝ እና ስጎን አቁላልተን መሀል ላይ የሚደረገው ማለት ነው። ኢንሻአላህ ቀጣይ እቀርጽላችኋለሁ። ቅድሚያ ያው እንደዚህ መሀል ይሄ ላይ ቆዳው ይገፈፍና ይሄ ውስጡ ያለ ሀብል ይሉታል አረቦቹ። ውስጡ ያለ ጥቁር ነገር ይወጣና በጨው በሎሚ በኩርኩም ዘፍዝፌዋለሁ ማለት ነው። አሁን አገነፍለዋለሁ። ትንሽ አገንፍዬ ደፋውና ከዛ በኋላ ነው የምሰራው ማለት ነው። አሁን ይሄ አጥቤ በደንብ አጥቤ አገንፍዬ እደፋዋለሁ። ለምን ቆሻሻው እንዲወጣ ማለት ነው። 2 ማንኪያ ዱቄት ሾርባው ላይ ማለት ነው። 2 ማንኪያ ዱቄት ይገባበታል አብሮ ማለት ነው። ከዛ ወተት ነው ስለሚጨመረው 2 ብርጭቆ ወተት አረግበታለሁ። 2 ማንኪያ ዱቄት አረግበታለሁ ማለት ነው። ከዛ ዱቄቱ ከመሽሩምና ከሽንኩርቱ ጋር ትንሽ ጥብስ ይደረጋል በኋላ ጣዕም እንዲኖረው ማለት ነው። ከዛ በኋላ ነው ወተቱ የሚገባበት። ያው እንደዚህ ገንፈል አድርጌዋለሁ ማለት ነው። ገንፈል ብቻ አድርጌ እደፋዋለሁ ውሃው ሾርባውን በዚህ መልክ ደርሰዋል። ከዛ አሁን እናወርደውና ትንሽ ቀዝቀዝ ሲል ይፈጫል ማለት ነው። ሲቀዘቅዝ ይፈጭና መጨረሻ ላይ ክሬም ይደረግበታል። ክሬም የምግብ የምንሰራበት ክሬም አለ አይደለም? አሳያችኋለሁ ኢንሻአላህ ኔክስት። ያው በዝብደ ነው ለብ ማረገው ማለት ነው። እንትን ሩቢያኑ ዝብደ መጀመሪያ ተማረገና ከዛ በኋላ ሽንኩርት ነው ማረገው። በዝብደ ነው የምሰራው። እናንተ በዘይትም መስራት ትችላላችሁ፣ ግዴታ አይደለም። ያው በዚህ መልክ ደርሰዋል ማለት ነው። በሰሉ ሽንኩርቱ ጥንብስ ሲልልኝ እንትን አድርጌበታለሁ። ቃሪያና ወረቀ ቃሪያ አድርጌበታለሁ። ከዛ ደግሞ ይኸው ሩቢያን ያገነፈልኩት ሩቢያን አብሬ አርጌ ጠብሷለሁ ማለት ነው። አብሬ ጥብስ ነው ማረገው። ቅመም ሳልቀርጥላችሁ ረስቼ ያረኩኝ ፍልፍል አስወድና ትንሽ ከሞን አድርጌበታለሁ። ሎሚ አስወድ እና ሄል በኋላ ዘፈራንና ማይወርድ ነው የሚደረግበት ማለት ነው። መሀል ላይ ከተደረገ በኋላ ሩዙ ከበስሎ መሀል ላይ ሲደረግ ማይወርድና ዘፈራን ይደረጋል። አሁን በዚህ መልኩ አብቅተዋል ማለት ነው። ኢንሻአላህ ኔክስት ቀርጻለሁ። ሾርባው በዚህ መልኩ ፈጭቼ ጥጄዋለሁ ማለት ነው። መጨረሻ ላይ ከፈጭ ካለ በኋላ ከላይ ላዩ ትንሽ ኩዝባራ አድርጋችሁ ማውጣት ትችላላችሁ ማለት ነው። ይሄ ይመስላል። ከበሰለ ቀዝቅዞ ፈጭቼ አሁን መልሼ አንተከትከዋለሁ ማለት ነው። ያው ክሬም ይሄ መጨረሻ ላይ ማለት ነው። ይሄ ጨምረንበታል። በሸሜል የምንሰራበት ማለት ነው። መኮረኒ በሸሜል የሚሰራበት እና ይሄኛው 1 ሙሉ ጨምሬያለሁ ማለት ነው። ግማሽ ሊትር ነው፣ 1 ሊትር አይደለም፣ ግማሽ ሊትር ነው ሾርባው ላይ ማለት ነው። ያው ከታች ሩዝ አንጥፍ ያለው ነጭ ሩዝ ቀቅዬ ማለት ነው። ሩዙ ላይ
2 ፍሬ ኸልና 2 ፍሬ ምንድነው ቃሪያ ፍሬሽ አድርጌያለሁ። 1 ግርፍ አድርጌያለሁ። ከዛ ቀቅዬ ከበሰለ በኋላ ይኸው እንደዚህ ማለት ነው። ከበሰለልኝ በኋላ ትንሽ ቀንሼ ቂጡ ላይ አድርጌ ከዛ በኋላ ሩቢያኑ በላይ ይደረጋል ማለት ነው። ከዛ አሁን በሩቢያኑ ላይ ትንሽ ማይ ወርድና ዘፈራን አድርጌ ሩዙ ከድነዋለሁ ማለት ነው። ያው ሩዙ ይሄ ይመስላል ማለት ነው። አብቅተዋል። እሺ ገልብጬዋለሁ። መጨረሻው እንደዚህ ነው ማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም ፍጡር ብያለሁ።